አውፍ ማለት ቀላል አይደለም ወላሂ። አንደኛ ቀልብን ሰላም ያገኛል እኮ አውፍ ስትለው ደስታ የአላህን አውፍታ እናገኛለን። አልሙስሊሙ መን ሰሊመ አልሙስሊሙን ሙስሊሙነ ሚን ሊሳኒሂ ወየዲሂ ሙስሊም ማለት ሙስሊሞች ከምላሱ ከእጁ ሰላም የሆኑለት ነው። ወልሙሃጅሩ ሙሃጅርስ ማን ነው? መን ሃጀረ ማ ነሃ አላሁ አንሁ አላህ ከከለከለው ነገር የተከለከለ ነው። ይሄ ረመዳን ወር ፉርሳ ነው፣ እድል ነው። እንጠቀምበት፣ ተውባ እናድርግበት። በዱዓ በዚክር በቁርአን የምናሸበርቅበት ወር አላህ እንዲያደርግልን ዛሬ እንጀምር። ዛሬ ቁርአኑን እንጀምረው፣ ዛሬ ዚክሩን እንጀምረው፣ ዛሬ ዱዓውን እንጀምረው። ከአላህ ጋር ለግን ዛሬ እናሳምረው። ተውባ እናድርግ ከሁሉም ወንጀል። ወቱቡ ኢለላህ ሁላችሁም ወደ አላህ ተመለሱ። አዩሀል ሙእሚኑን እናንተ አማኞች ወይ ለአለኩም ቱፍሊሁን ልትድኑ ዘንድ ይከጀላልና የዛሬው መልእክቴ ነው። አላህ ይህን ተወዳጁን ወር በሰላም ከሚያገኙት አላህ ያድርገን። ተናፋቂውን ናፍቀው ከሚያገኙት አላህ ያድርገን። ይህን ተናፋቂ ወር ናፍቀው እንደው ጓጉተው ሸውቃቸው ጨምሮ ከሚያገኙት አላህ ያድርገን። እንደው በዚህ ወር ኸይር ስራችን እጥፍ ድርብ ከሚሆንላቸው ባሪዎች መካከል አላህ ያድርገን። ያ አላህ በረመዳን ኸይር ስራችን አላህ ከፍ አላህ ያድርግልን። የምንጠቀምበት ረመዳን አላህ ያድርግልን። የድል ወር ነው፣ ድል የምናገኝበት ወር አላህ ያድርግልን። ደካሞች ሀያል የሚሆኑበት ወር አላህ ያድርግልን። እዛ ባህር ማዶ ያሉት ፍልስጤም ያሉት ወንድም እህቶቻችን ሰላም የሚሆኑበት የበላይ የሚሆኑበት ገዛ ላይ ያሉት ወንድም እህቶቻችን በሰላም የሚጾሙበት ወር አላህ ያድርግልን። አላህ ስብሓነሁ ወተዓላ የሁላችንም መጨረሻ አላህ ያድርግልን። ያ ረብ ያላገባውም አላህ ትዳር ይለግሰው። እንደው አሐዱ ሰለፍ ምን ይሉ ነበረ? ጡባ ሊመን ተዘወጀ ቀብለ ረመዳን። እቺና ነበርኩ ጡባ ሊመን ተዘወጀ ቀብለ ረመዳን፣ ከረመዳን በፊት ላገባ ምንኛ አማረለታል። አዎ ትዳር የሌላችሁ አላህ ትዳር ይለግሳችሁ። እንደው በዚህ ረመዳን ብቻችሁን ሳትጾሙ ከምትወዷት አንቺ እህቴ የምትወጂውን አግኝተሽ የምትጾም አላህ ያድርግሽ። አንተም ወንድሜ በዚህ መልኩ የምትጾም አላህ ያድርገን። አላህ ኸይር ስራውን አላህ ይወፍቀን፣ ኸይር ስራውን አላህ ይወፍቀን። የታመሙ ቤተሰቦቻችን አላህ ያሽርልን። ባህር ማዶ ያሉት ወንድም እህቶቻችን ከቤተሰቦቻቸው የራቁ ለቤተሰቦቻችን ምን ይዘን እንምጣ ብለው የተጨነቁ ብዙ ወንድም እህቶች አሉ። አላህ ዱንያ አኺራቸውን አስተካክሎላቸው በዱንያ ምኞታቸውን አሳክቶላቸው ከቤተሰቦቻቸው ጋር በሰላም በጤና በአፊያ አላህ ይቀላቅላቸው። ረመዳንን በሰላም የምናገኝ አላህ ያድርገን። አፊያውንን በነሻጣ የምናገኝ አላህ ያድርገን። አላህ ሱብሓነሁ ወተዓላ ይህንን ቀሪ የሻዕባን ቀናቶችን አላህ ይባርክልን። ረመዳንን አላህ ከሚያገኙት አላህ ያድርገን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين. اللهم بلغنا شهر رمضان برضوانك، اللهم بلغنا شهر رمضان برضوانك، اللهم بلغنا شهر رمضان برضوانك ورزقا من نيرانك يا رب العالمين يا أكرم الأكرمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.